ጨዋታ ስለመጣሽ ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ዛሬ ይዘሽልን የቀረብሽ ታሪክ ዮሲ ቪዲዮ በምታይበት ጊዜ አባትሽ አይሽና ከዛ በኋላ እንግዲህ ይሄ የወሲብ ስሜት እንዳይመጣብሽ ከዚህ በኋላ እንደዚህ አይነት ስሜት እንዳይሰማሽ ብልትሽ ላይ የመተት ድግምት ቀብሮብሻል። እንግዲህ ያን እንዴት ነው የቀረበው ሊቀብር የቻለው እና ያስ ነገር እንዴት ሊፈጸም ቻለ የሚለውን ነገር ለተመልካቾቻችን የምታደርሽልን ይሆናል። ታሪክሽን እንግዲህ ለወደኛ መተሽ ለመናገርና ለማካፈልን ፈቃደኛ ስለሆንሽልን በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ በቅድሚያ እስቲ ስምሽን አስተዋውቂልንና። እሺ ስሜ ኤልሻዳይ ይባላል። ተወልጄ ያደኩት እዚሁ አዲስ አበባ አካባቢ ነው። አዲስ አበባ ሴሚሲ ፊጋ የሚባል አካባቢ ነው የምኖረው። ለቤተሰቦቼ ሶስተኛ ልጅ ነኝ። ሁለት ታላላቅ እህቶች አሉኝ። አንድ ታናሽ ወንድም አለኝ። ሁለቱ ታላላቅ እህቶቼ ኢትዮጵያ ውስጥ የሉም፣ ከሀገር ውጭ ናቸው። አንዷ ጀርመን፣ አንዷ አሜሪካ ነው የምትኖረው። አሁን የምኖረው ከእናትና ከአባቴ ጋርና ከታናሽ ወንድሜ ጋር ነው ማለት ነው። እዚሁ አዲስ አበባ ፊጋ ውስጥ? አዎ አዲስ አበባ። አሁንም እዚሁ ነው እየኖርሽ ያለሽ ከቤተሰቦችሽ ጋር? አዎ። መልካም። ምንድን ነው ተማሪ ነሽ? ሰራተኛ ነሽ? አሁን ላይ ተማሪ ነኝ። አካውንቲንግ እያጠናሁ ነው። የመጀመሪያ ዓመት ነው። ኦኬ መጀመሪያ ዓመት ነው። መልካም። እንግዲህ እስቲ ዛሬ ይዘሽልን ለቀረብሽ ታሪክ እንግባና እንዴት ነው ያን እንግዲህ የነገርሽን ታሪክ ዮሴፍ ቪዲዮ ተመልከች እንደነበርና ከዛም ደግሞ አባትሽ ላይ ይችላል እንግዲህ ይሄ ነገር እንዴት መጣ የሚለውን ነገር ከመጀመሪያው ያህል አስተዳደግሽ ምን ይመስላል፣ ያለብሽበት የእድገት ሁኔታ ምን ይመስላል ነው እስቲ ከሱ እንነሳና በኋላ እንቀጥላለን። እሺ አስተዳደጌ ያው እንደ ኢትዮጵያ ውስጥ እንዳደገ ልጅ እንዲጭቁን ምናምን ብዬ አይደለም ያደኩት። በጣም በነፃነት ነው ያሳደጉኝ። በኢኮኖሚም የተሻለ ሁኔታ ላይ ስለሆንን ቤተሰቦቼ የራሳቸው ስራ ስላላቸው በጣም በነፃነት ነው ያደኩት። የምፈልገውን ነገር ያደርጉልኛል። የምጠይቃቸውን ሁላ ነገር ነው የሚያሟሉልኝ። አስተዳደጌ በጣም በተዝናኖት ነው ያደኩት ማለት እችላለሁ። ወደዚህ ነገር እንዴት ገባሽ ለሚለው ሃይ ስኩል ጨርሼ ወደ ፕሪፓራቶሪ ስንገባ 11ኛ ክፍል ስንገባ ያው ሃይ ስኩል ስንጨርስ አዲስ ትምህርት ቤት አይደለ ፕሪፕ ላይ የምንገባው። የዛን ጊዜ የገባሁት አዲስ ትምህርት ቤት ነውና ትምህርት ቤቱ በጣም የሀብታም ልጆች የሚበዙበት አይነት ትምህርት ቤት ነው እና ያው እነሱን ለመምሰል ከነሱ ጋር ለመላመድ እኔ መጣሁት ደግሞ እንደዛ አይነት አካባቢ አልነበረም። ያው በኢኮኖሚ ደህና ትምህርት ቤት ውስጥ ማለት ነው። አዎ በጣም ቅርብ ናቸው እነሱ ኦልሬዲ ጨርሰዋል። እንደዚህ አይነት ማለት እንደዚህ ነገሮች እንዴ ነው ትምህርት ቤት ተጠቀሙ ሊምከለከላችሁ ነገር የለም? ሞስትሊ የሀብታም ትምህርት ቤት ሲሆን ተማሪው ላይ ኢንፍሉዌንስ አይበዛም። ስለዚህ ይሄን ያህል ኦፕን ናቸው አብዛኞቹ። አሁንም ወጣ ብለህ ብታይ ሌክዠሪ የሚባሉ ትምህርት ቤቶች ላይ ሽንት ቤት ምናምን ስታይ ጭስ ምናምን ይወጣል አብዛኛው ትምህርት ቤት። እንደዚህ አይነት ነገር ላይ ብዙ አይጫኑም እና ደግሞ ከትምህርት ቤት ስንወጣና ስንገባ ያለችዋን ታይም እንጠቀማለን ማለት ነው። እና እነሱ ኦልሬዲ ጨርሰው ነበር ነው ስገባ እኔ ነኝ የተለማመድኩት እንጂ እነሱ ኦልሞስት በቃ አዲክትድ ሆነዋል። አዲክትድ ሆነዋል እና እኔ ነኝ የለመድኩት ከነሱ ጋር ስውል። ግን ሱስ እንዲህ እንደምናወራው ቀላል ነገር አይደለም ማለት አሁን ሰው ለአንድ ቀን ምን ችግር አለው ምናምን ይላል አይደል? ግን ያቺ አንድ ቀን እየበዛች በመጣሽ ቁጥር ለዛ ነገር ራስን እያስገዛኸው ነው የምትሄደው። እና እኔም ላይ የተፈጠረው እንደዛ ነው። ለአንድ ቀን ምን ችግር አለው እላለሁ። ከነሱ ጋር መጠጥ ቤት ምናምን ስንሄድ ለአንድ ቀን ምን ችግር አለው ምናምን ነገር ለና ጠጣለሁ፣ ከዛ ጨሳለሁ። ከዛ ኔክስት ዴይም እንደዛ ይፈጠራል። ሞስትሊ ካየህ ዴይ ፓሪ ይዘጋጃል ቅዳሜና ከዛ ለአንድ ቀን አንዴ ምናምን። ከዛ ፓሪ ቤት ሲሆን ደግሞ ያው ይደብራል አይደል? ስለሌላው እየጠጣ እያጨሰ ምናምን አንተ ብቻህን ዝም ብለህ አትቀመጥም። ያው ኢንፍሉዌንስም አለ ጓደኞች። እንደዛ ሲሉን በቃ እንትን እያልኩ ለአንድ ቀን ችግር አለው ምናምን እልና ከዛ ግን በቃ ራሴን የሆነ ሰዓት ላይ ስነቃ ተዘፍቄበት ነው ያገኘሁት። ማለት እንደሱስ ነው ያለብሽ ወይስ? አዎ በቃ አዲክትድ ሆንኩኝ ማለት ይሄ ቪዲዮውን በተለይ ቤትም ከመጣሁ በኋላ ስለማረገው ነው መሰለኝ። ሱሶቹን ውጪ ነው አይደል ለማገኛቸው፣ ቤት ውስጥ አላገኘውም። ስለዚህ አንድ ትልቅ ሱስ አይባልም። አዎ ግን ይሄ ቪዲዮውን ግን በቃ ዮሲ ቪዲዮን በቃ አዲክትድ ሆንኩኝ ማለት ነውና 12ኛ ክፍል ከገባው በኋላ በቃ
ራሴን ተዘፍቅ ያገኘሁትና በቀን 3-4 ቪዲዮ አያለው ቤት ከሆንኩኝ ማለት ነው። እና ከዛ ያ 3-4 ቪዲዮ ወደ ምን ገፋኝ ራስን ወደ ማርካት ወደሚለው ነገር ገባውና በቀን ባየሁት ቁጥር ዮሲ ቪዲዮ ያው ያየው ያቋል ብዙ ነገሮችን ያመጣልና ሌላ ነገር ውስጥ ከተተኝ ማለት ነው ራስን ወደ ማርካት ወደሚባለው ነገር እና በጣም ራሴን እዛ ውስጥ ከተትኩት ምናምን ከዛ በኋላ 3-4 ቪዲዮ አየነበርኩት ከዛ በዛው ራስን ወደ ማርካት ነገር ገባው ከዛ ያ 3-4 ቪዲዮ እያደረ ቁጥሩ ሲጨምር ከዛ እያለ የሆነ ሰዓት ላይ እስከ 10 ምናምን 20 ምናምን ላይ ይችላል በቀን ውስጥ ማለት ነው በቀን እና ጀስት ይሄ የሰው